እሺ እንግዲህ እንደጠየቀኝ ከሆነ የመጀመሪያው ጥያቄ ባልሳሳት የተሳተፍኩባቸው ሙዚቃዎች ግጥምና ዜማ ማን አለበት የሚል መሰለኝ። እንግዲህ የራሴ ግጥምና ዜማም አለ። እዚህ ጋር እንደምታየው ደግሞ ሚኪም አለ፣ ሚካኤል መኮንንም አለ፣ ሚላም የተሳተፈበት አለ በዜማ ብዙዎቹን እየተጋገዝን ነው የሰራናቸው። ቆንጆ ይሆናል ብዬም ደግሞ አስባለሁ ወደ እናንተ ሲደርስ። ሁለተኛው ጥያቄ ሂፕሆፕን እዚህ ሀገር ማን ጀመረው የሚለው እዚህ ውስጥ እኔ ጀመርኩት የሚለው ፉክክር ረጅም ጊዜ ሆኖታል ሲመጣ። በእርግጠኝነት ግን ቴዲ መልሼ ብነግርህ እኔ ስል አልሰማኸኝም። እኔ ስል የሰማኸኝ አይመስለኝም። ያው ግን ብዙ ጊዜ የዚች ክርክር ነገር ላይ እኔ ስም ይቀራል። የጀመሩ ልጆች አሉ፣ መስመሩን ያስተካከሉ ልጆች አሉ። ከዚህ በፊትም ተናግሬያቸዋለሁ ብዙ ሚዲያዎች ላይ። የእነሱ ልጆች ጥረት እኛ አሁን ላለንበት ጊዜ ላይ ነው ያደረሰንና ከኛ በፊት የነበሩ ልጆች አሉ፣ በጣም ብዙ ልጆች። መሴንጀርስ የሚባሉ ልጆች ነበሩ፣ ማድቦይዝ የሚባሉ ነበሩ፣ አበሻ ፌኖሜናዝ የሚባሉ፣ ከውጭ ደግሞ አቢሲኒያ ቦይዝ የሚባሉ ነበሩ። ከዛ ደግሞ ወደ ሀገር ደግሞ ሲመጣ ደግሞ ዳሞ ቦይዝ የሚባሉ ልጆች ነበሩ። በግልም እንደዚህ የሚሰሩ ልጆች ነበሩ። እዛ መካከል እንግዲህ እኔም ኤቢሲ የሚባል ግሩፕ ነበረኝ። ከዛ ደግሞ ስሙን ብጠራ ያው ቅድም ጌቱም የጠራ ወዳጃችንም አለ። እሺ እነ ቴዲም ሰርተዋል በራሳቸው መንገድና በራሳቸው አካሄድ። ማነው የጀመረው ለሚባለው እንግዲህ ከኛ በላይ መናገር ያለባቸው ከኛ በላይ የነበሩት ልጆች ናቸው። ለምሳሌ አሁን የጠራኋቸው መሴንጀርስ፣ ማድቦይዝ የሚባሉ ልጆች፣ አበሻ ፌኖሜና የሚባሉት ልጆች ወንድሞቻችን እነሱ ናቸው ያስተካከሉት። ስለዚህ እነሱ ቢጠየቁ እነሱ ሞር የሚመልሱት ይመስለኛል። ግን ማነው የጀመረው ከሚባል ይልቅ እኔ ይሻላለሁ ፉክክሩ እያደረ እየጋለ መጣ በሚባል ቢስተካከል ተመራጭነት አለ ይመስለኛል። የሚቀጥለው ጊዜ እነሱ ስታገኛቸው እነሱ የምትጠይቃቸው ይህን መልስ የምታገኝ ይመስለኛል። ከዛ በተረፈ ይሄ አልበም እንግዲህ ያው ሁኔም ተሳትፎበታል። ሁኔ እንግዲህ የመጀመሪያ አልበሜን እንዴት አድርጎ እንደሰራልኝ ሁላችሁም የምታውቁት ነው። አሁን እዚህም ላይ እንግዲህ ሁኔ ተሳትፏል። ሚላም አለ። እንግዲህ ሚላ ደግሞ በጣም ጎበዝ ልጅ ነው። ፊውቸሩ በጣም ትልቅ የሆነ ልጅ ነው። እሱም ተሳትፏል። በዜማ እኔም አለው፣ በግጥምም አለው። ቀደም እንዳልኩት ደግሞ በግጥም ሚኪም አለና ይሄ አልበም እንግዲህ ከምን ልጀምር ሲወጣ የምትወዱት ይመስለኛል። ቴዲ ጥያቄን የመለስኩልህ መሰለኝ። አመሰግናለሁ።